አለቀ ማንቸስተር ሲቲ ከብራይተን ጋርዲዮላ ከሂውዘር ጋር ጨባበጡ ነጥብ ጣለ ማንቸስተር ሲቲ ተከታታይ 3 ጨዋታ ግርሜ አው 3 ጨዋታ ነገ አርሰናል ካሸነፈ የነጥብ ልዩነቱ ወደ 8 ከፍ ይላል ከሁለቱም ጋር ከሲቲም አስቶን ቪላም ነጥብ ጣለ ዛሬ ክሪስታል ፓላስ ከአስቶን ቪላ አለቀ 0-0 አለቀ ማንቸስተር ሲቲ ከብራይተን 1-1 አለቀ ሃላንድ በፔናልቲ 41ኛው ደቂቃ አቤት ይሄ ነው የዋንጫው ቡድን ይሄ ነው ወይ ማንቸስተር ሲቲ የዋንጫው ቡድን ምንድነው የምታሳዩን እንዴ ተከታታይ 3 ጨዋታ አቻ ከዚህ በኋላ ምን እንጠብቅ አረ በስመ አብ ማንቸስተር ሲቲ እንዴ ምን ማለት ነው አረ በጣም ነው የሚያስገርመው ከምሬን ነው የምላችሁ በርግጥ በዛሬው ጨዋታ ማንቸስተር ሲቲ ምርጥ ነው ግን ምን ዋጋ አለው 3 ነጥብ ነው የሚያስፈልግ በዚህ ሰዓት 3 ነጥብ ነው የሚያስፈልጋችሁ በዚህ ሰዓት አለበለዚያ ለነገሩ እኮ ተቋጥሯል ቋጣሪዎቹ ቋጥረውታል ቁጭ ብለው እኛ አይደለም ቋጣሪዎቹ ቋጥረውታል በጣም ነው ባይዞ በዛሬው ጨዋታ ማንቸስተር ሲቲን ዋጋ ያስከፈሉት በርናንዶ ሲልቫና ኤርሊንግ ብሮት ሃላንድ በርግጥ የመጀመሪያው ጎል የሱ ነው ቢሆንም በፔናልቲ ነው ግን ይሄንን ኳስ ማስቆጠር ነበረበት በርናንዶ ሲልቫ ያን ኳስ ማስቆጠር ነበረበት ዋጋ ከፈለ ማንቸስተር ሲቲ እንዴ ቸርኪ ተቀይሮ ገብቶ እንደዛ ተጽኖ ፈጥሮ የሚያገኙቸውን እድሎች ማንቸስተር ሲቲዎች ሊጠቀሙ አልቻሉም በዛ ላይ እንግዲህ ያስቡት አሁን ማንቸስተር ሲቲ ብዙ ተከላካዮች ተጎድተውበታል ቤስት የሚባሉት ማለት ነው እጅግ በጣም ነው ያው በዛሬው ጨዋታ ላይ ባይዘይ ኩሳኖቭን ሳላደንቅ አላልፍም እጅግ በጣም ጥሩ መከላከልና ጥሩ ብቃትን ያሳየ ያለ ተከላካይ ነው ግን በዚህ አይነት ለዋንጫ አካሄድሽ ያሰጋኛል እኔ ከምሬን ነው መላችሁ ማንቸስተር ሲቲ የዋንጫ ነገሩ ጥርጣሬ ውስጥ እየገባ መጥቷል ካሁን በኋላ ከምሬን ነው መላችሁ ለማንኛውም አይዞን ያጋጥማል ግን ያው ቋጣሪዎቹ እነሱ ናቸው እኛ ምንም ማድረግ አንችልም ተስፋ ያረግነው ሲቲ ላይ ነበር እሱም ይኸው ተንኮሻኮሽ ነገ ሊቨርፑልን ካሸነፈ የዋንጫውን አንድ እጅ ያዝ ነው ብሎ ነው በቃ እኛ ላይ የሚዘንቡብን በቃ ይጨፍሩ በቃ አመቱ የነሱ ነው ይጨፍሩ ምን ይሻላል እንደው ተቃጠልን እኮ በእናታችሁ ሄይ እኔ ይኸውላችሁ ፉክክር የሌለው ነገር በጣም ነው የሚያስጠላኝ በቃ ይኸውልህ ምንም ፉክክር ህይወት ሲቀል ያስጠላል አፕ ኤንድ ዳውን ምናምን ከሌለው ምንድነው ለምንድን ነው ነጥብ የምጥሉት እኔ ለእናንተ ነበር ስቋጥረኝ ነበር ምክንያቱም ፉክክር እፈልጋለሁ በዓል ነው ስጦታ ልትሰጡኝ እንደምትፈልጉ ማቃለው ግን አቻለም እንደምትወጡት አረ ብራይትኖች እንዴት እድለኛ ናቸው ግን በዛ ላይ በኢየሱስ ስንት ኳስ ነው የተሳተው ሃላንድ ስንት ኳስ ነበር ሲሞክር ነበር ዝም ብሎ ይሳሳታሉ እንዴት እንደሚሳት አላቅም ግን ሲቲም ተስቶለታል ማን ለበዓል ሰሜኒው ተሰጣችኋ ዋዜ ሞለት ለበዓሉ ቀን ደግሞ እናንተ ለኔ ሰጣችሁኝ 2 ነጥብ ማለት አልፈልግም በቃ አልፈልግም እኔ አታስጨንቁኝ እንደዚህ አረበስ አችሉ ሲቲ ዛሬም ነጥብ ጣለ ሊቨርፑል አርሰናል ማሸነፍ አለበት ግዴታ ነው መላችሁ በቃ ግዴታ ሊቨርፑል አርሰናል ማሸነፍ አለበት ለምን ቡንደስሊጋ ልንመለከት ስለሆነ ለምን ፈረንሳይ ሊግ 1 ልንመለከት ስለሆነ የዓለማችን ቁጥር 1 ሊግ ቁጥር አንድነቱን ሉዝ ሊያደርግ ስለሆነ ሻምፒዮኑ ቀርሞ ሊታወቅ ስለሆነ ይሄን ማየት አንፈልግም ሲፎካከሩ ነው ማየት የምንፈልገው ሲቲ ምንድነው የነካው ኧረ ውሸነው በሉኝ ጋሺ አልሞተም በሉኝ ኧረ ጋሺ የምሮንክ ትላንት አልቀጣኝም ወይ ዛሬም አርሰናል ሳይጫወት ጣፋጭ የገና በዓል 2 ነጥብ ከኢትሃድ ስቴዲየም በብራይተን አድራሽነት በሚቶማ አቀባይነት ቤቱ ድረስ መጥቶለት አጣጥሟል። ማወራረጃው ደግሞ ምናልባትም ሐሙስ ምሽት ከሊቨርፑል ጋር የሚያደርገው ጨዋታ ሊሆን ይችላል። አሁን ለጊዜው አርሰናል የፕሪሚየር ሊጉን አናት በ5 ነጥብ ተቆጣጥረውታል። ታዲያ ከሊቨርፑል የሚያደርገውን ጨዋታ አሸንፎ ልዩነቱን ያሰፋል ወይስ ሊቨርፑል እጅ አይሰጥም? ግምታችሁ ምን ይሆን? ጻፉልኝ። አራኒው ደዛበናት ጋርዲዮላና ተጫዋቾች ለሚበሉት ደሞዝ ቅዱስ በየሳምንቱ መቃጠል የለበትም። ደክሞኛል በዚህ ቲም እግዚአብሔርን። ይሄ እውነቱን ስናወራ ማለት ነው ይሄ ቲም የዋንጫ ቲም አይደለም። በቃ ለቶፕ ፎርም አስጊ ሆናቸው ነው። ዲፌንስ 0 በጣም የሚያስጠላ ማለት ነው። ፉአድ ይመጣ ፉአድ በአላህ ተፋታ። እንደው በአሊ ብልሽት ነው ያለው ዛሬማ። እንደዚህ አይነት እኔ ዘንድ እንኳንም ግን 19ኛ ሳምንት ከእንደዚህ አይነት ነገር ተፈጠረ። ፎርሜሽኑ ለተመለከተ ገና አስተላለፉ እንደተለቀቀ ማለት ነው በቃ ገብቶኛል እንደዚህ ነገር እንደሚፈጠር። ሮድሪን ታስቀምጣለህ? ሮድሪ ተጎዳ ብትልኝ ይሻለኛል ከምታስቀምጠው አቅሙ እያለው ከሚ ቸርኪን ታስቀምጥ። እኔ ፎደን ብታስቀምጠው ይሻለኛል። ፎደን ኮንሲስተንት የሆነ ፐርፎርማንስ የለውም አሁን ላይ።
ቸርኪ የምታስገባው ከገባ በኋላ ብዙ ቻንስ ክሬት ሲያደርግ ነበር። ወይኔ ሃላንድ ያንን ኳስ እንዴት ይሳትከው በእግዚአብሔር። በህይወት እንደዚህ አይነት ኳስ እኔ ልትስት ትችላለህ ብዬ ገምቼም አላውቅም። በቃ የማይሳት ኳስ ብዙ በቃ ራይንደርስ ደግሞ የማይመታ ኳስ ሰው ከየት ዝም ብሎ እንደሚመታው ኳስ እኔ እግዚአብሔር ቅጠልን ያልኩትኝ ዛሬማ በቃ አርሰናል ነገ እኔ ከዚህ ወር ተስፋዬም እንኳንም እዚህ ጋር ገታችሁልን 19ኛ ሳምንት ቪላም ጥሏል። አርሰናል ነገ ካሸነፈ ወደ 8 ነጥብ ይርቃል። አልቋል። እኔማ በየሆነ በኩል ሞክራለሁ። ቆይተው ብራይተን በኢታድ አርገው መታ ለህፃናት አለኝ የገና ስጦታ በለው ምድረ ህፃኑላ። አረ ቋጠሮ ምን እንደሚመስል ማለት ነው። ከኛ ተማር ከአርሰናላውያን ምድረ ህፃኑላ። የ19 ቡድንህም ደጋፊ አንዱ አርሰናል ላይ ልትቆጥር ትችላለህ። አንዱ የአርሰናል ደጋፊ ግን 19ህም ላይ ከቆጠረ ነጥብ ያስጥልሃል። ያራዳ ልጅ ብራይተን የልጅነቴ ዋንጫውን ትሰጡናላችሁ ወይስ መተን እንቀበላችሁ? ጊዜ የለንም አሁን ማለት ነው። ወደ 2027 ነው ማሰብ ያለብህ። 26 27 ሲዝን ነው ተጠናቋል። ነገ ማለት ነው ሊቪ ላባሽን ነው የምበት ነው እንዲህ ማለት ነው። ጆብ ማሞኒ ነው የምለው ማለት ነው። ዋው ብራይተን፣ ዋው ካሮ ሚቶማ። እናንተ ምን አይነት ቋጠሩ ነው? እኔ አንድ አግብቶላ ማለት ነው ብራይተን እንደሚያገባ እርግጠኛ ነበርኩ። የአርሰናል ደጋፊ እንኳን ደስ አለ። ነገ ደግሞ ደስታ እጥፍ ድርብ ይሆናል። በስመ አብ ምን አይነት አመት ባለው አታ ሲቲ አቻ ወጣ። ግባ እናውጣው ግባ። ቢስሚላ ብራይተን ማሸነፍ ነበረበት። ይህን ጨዋታ አላሸነፍም፣ ግን ይሁንለት። በቃ 1 ነጥብ ለሲቲ ሰጠነዋል። ይሁንለት። ፕሪሚየር ሊጉ አለቀ። 19ኛ ሳምንት ላይ አለቀ እኮ። በጊዜ መሄጃችን እናመቻች መሰለኝ። ፈጣሪ ስራ ነው። አሜን ብሎ መቀበል ነው። በጊዜ አመቻቹ ሁላችሁ ብትሄዱበት። ፔፕና ማንቸስተር ሲቲን ምንድን ነው የነካቸው ጋይስ? 3ኛ ተከታታይ ጨዋታ ነጥብ ጥለዋል። ይሄ ደግሞ ለአርሰናል እጅግ በጣም መልካም የሚባል ዜና። በዋንጫ ፉክክር ውስጥ አሁንም ቢሆን ትልቅ ልዩነት ሊፈጥር የሚችል አይነት ውጤት ነው የተመዘገበው። እንግዲህ ማንቸስተር ሲቲ በሜዳው ኢታድ በ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ብራይተንን ገጥሞ 1-1 በመለየት ነው እንግዲህ ነጥብ ተጋርቶ የተለያየው ማለት ነው። ነጥብ ተጋርቶ ለማለት ይቸግራል፣ ነጥብ ጥሎ ማለት ይቀላል። የዋንጫ ፉክክር ውስጥ ያለ ቡድን እያንዳንዱ ፖይንቶች አስፈላጊ ናቸው። በተለይ ደግሞ ላለፉት 2 ጨዋታዎች ነጥብ ለጣለ ቡድን ይሄ ጨዋታ ሚናው ከፍ ያለ ነው። ያው መሪው አርሰናል ደግሞ ነገ ከሊቨርፑል ጋር የሚያደርገው ጨዋታ ስላለ ያንን ጨዋታ ምናልባት የተለየ ነገር የሚፈጠር ከሆነ እንደ አድቫንቴጅ ሊጠቀምበት የሚችል አይነት ጨዋታ ነበር። ነገር ግን ያንን ሳይጠቀምበት ቀርቷል። ፔፕ ጋርዲዮላ በድጋሚ ማለት ነው ጥያቄ የሚያስነሳ ግስጋሴ ላይ የሚገኛሉ ማለት ነው። ምናልባት ይሄ ጉዞዋቸው ወደ ድል የማይመለስ ከሆነ አስቸጋሪውነት ሲቲ ቤት እየተፈጠረ እንደሆነ እየተመለከትን ነው የምንገኘው። በዚህ ጨዋታ ላይ በሲቲ በኩል 41ኛው ደቂቃ ላይ ኤርሊንግ ብሮት ሃላንድ በፔናልቲ ጎል አስቆጥሮ ፈርስት ሃፍ 1-0 እየመሩ ነበር የተጠናቀቀው። ሰከንድ ሃፍ በብራይተን በኩል ሚቶማ 60ኛው ደቂቃ ላይ ቆንጆ ጎል አስቆጥሮ ጨዋታው 1-1 በዚህ ውጤት ተጠናቀቀ ማለት ነው። ሲቲዎች ሰከንድ ሃፍ በጣም በርከት ያሉ የጎል ድሎችን ፈጥረው ነበር፣ በጣም በርከት ያሉ። እነዛን ግን መጠቀም አልቻሉ ነበር። ኤርሊንግ ብሮት ሃላንድ የተለያዩ ተጫዋቾች ጎሎችን የሚሆኑ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተዋል። ያ ደግሞ ዋጋ አስከፍሏቸዋል። ማንቸስተር ሲቲ እና ፔፕ ጋርዲዮላም ጉዞአቸው ግራ የሚያጋባ ሆናል። በፕሪሚየር ሊጉም አሁን ላይ አርሰናል 1 ቀሪ ጨዋታ እያለው በ5 ነጥብ ዝቅ ብለው በ43 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ነገ አርሰናል ሊቨርፑልን መርታት የሚችል ከሆነ ከሲቲ ጋር ያለውን የነጥብ ልዩነት ወደ 8 ከፍ ማድረግ ይችላል ማለት ነው። ለማንኛውም ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎች ማግኘት ይችላል። ቆሻሻ ናቸው። እግዚአብሔርን ቆሻሻ፣ ደደብ፣ ጥንብ፣ አረ ሁሉም ይገባቸዋል። መጀመሪያ ግን ከፔፕ ነው የሚጀምረው። የመጀመሪያው ቆሻሻ ፔፕ ነው። ምንም አያገባኝም። ብዙ ታይትል አሳክቷል ምናምን ልትለኝ ነው መተህ አሰልጣኛችን እንዳትናገር ልትለኝ ነው። ቆሻሻ፣ ሁሉም ቆሻሻ ነበር ዛሬ። ስለ ሌላው ጊዜ ሳይሆን ስለ ዛሬ ነው የማወራው። ደደብ ነው ሁሉም። ለነገሩ ተጫዋቾቹ ምን ያርጉ? ያንን ደደብ ላይናፕ ይዞብን ገብቶ ፔፕ ምርጥ አቋም ላይ የነበረውን ሮድሪ አስቀምጦ በኒኮ ጎንዛሌዝ አጫወተ። እኔ ኖ ሄት ቱ ኒኮ። ሲልቫ ምን አረገ? 2-0 መሪነትን ላይ ያረገ የሚችለውን ኳስ ሳተ። ሲልቫ ባዶ ጎል ብትሰጠው አያገባ። ምን ላውራሽ? እኔ ምን ላውራ?
ብቻ ቆሻሻ ናችሁ ሁላችሁም ደደብ። ለምን አርሰናል ነገ ለምን በሊቨርፑል አይሸነፍም? ቆሻሻ ደደብ ሁሌም። ቸርኪም ሃላንድም ቆሻሻ፣ ቸርኪ ትንሽ ቆሻሻ ትንሽ ብቻ፣ ሌላው ሁሉም ኩሳኖቭ ብቻ ማርያምን ተቃጥዬ ራሱ ሳቄ መጣ። ሁሉም ቆሻሻ፣ ዶኩ ቆሻሻ ደደብ፣ በርናርዶ ሲልቫ ጥንብ ላይ አልፈልግም። እናቴ ተሙት። ማቴዎስ ኑኔዝም አይችልም፣ ይታለፋል። ያልተሸነፍነው ራሱ ሚቶ ማዝኖልን ነው፣ ሌላኛውን ማለት ነው። አይላ ቀብል ከማገባ ከምደግ ማለት እመጣለሁ በሌላ ቪዲዮ። እኔ አላምንም ጀማው በቋጠሮ ሃትሪክ ሰራን። ጀማው ሃትሪክ ሰራን በቋጠሮ። እንችላለን ሃትሪክ ሰራን በቋጠሮ። ወይ ማን ትልቁን የቤት ስራ ነው የሰራነው። ትልቁን እኔ ሀገሬን ወክዬ ለምንድን ነው በቋጠሮ የማልወዳደረው? በቃ እኔ እኮ እሱ ብቻ ነው ጥያቄ። ምን አይነት ርኩስ ቋጣሪ ነኝ? ምን አይነት ወይኔ በብራይተን ነጥብ አስጣልሽ ነው። በብራይተን እኔ እኮ ተናግሬያለሁ። ዘንድሮ አንቺ ዋንጫ ተፎካካሪ አይደለሽም ከኔ ጋር በፍጹም ልትሆኛችንም። የኔ ዘንድሮ የዋንጫ ተፎካካሪ ጉዳት ብቻ ነው። በቃ ከሱ ውጪ እናት ወለደችው ትቡ አተ የሃላንድ ኳስ የመለሰውን በቋጠሮ አይደል የወጣው? በቋጠሮ አይደል የወጣው? ከዛ ውጪ ምን ሊያወጣው ይችላል? ማን አረ እንችላለን። ሸርኮፕሊን ጋር ተዳዳስኒ ምን አይነት ርኩስ ቋጣሪ ነኝ? ወይኔ። እሺ ሲቲዝንስ ምትሉኝ ነገር አለ? አንጠባጠባችሁት ነው ብላችሁ እኮ አንጠባጠባችሁት። ሌሎቹ 18 ቡድኖችና አደራጃቸው ዋናው ማን እናንተ ላይ ነው የሚቋጥሩት ወይስ ለእናንተ ነው የሚቋጥሩት? ግራ ያጋባል እኮ ማን ግራ ያጋባል። እኛ ብቻችንማ እንደዚህ ሁላ እናንጠባጠባችሁ አንችልም። ተንጠባጠባችሁት እኮ ማን ሮሪ ተቀይሮ ገባ ምርጥ ነበረ። መከላከል ላይ ማን ሌላ እንዳይገባባችሁ ገባችሁ አይደል? ሳትጠየቂ ይመጣል ጀመርሻው ሳትጠየቂ። አሁን የነገ ጨዋታ ማን ነው? በቃ ዝም ብለን ፈታ ብለን ነው የምንጮተው። ፈታ ብለን ማን ነው ምንም ፖይንት የሌለው ለክብር ነው የምንጮተው። ልክ እንደነዛ ማን ገባሽ አይደል? አንድ የሚደነቅ ነገር ማን ነው? ኩሱኖቭ ይሮጣል ነው ማለት ቦልቱኖቭ ነው እንጂ ቦልቱኖቭ ማድሪድ መትራ ባርሳ መሄድ ነበረበት። ይሄ በቃ የሃይላይን ተከላካይ ቀላል ይሮጣል፣ ስፒድ ትጠላለህ ነው ማለት። ደግነቱ ግን ፎደንና ዶኩ ተመልሶ ኳስ ጠፋባቸው። ኳስ ስለጠፋባቸው ምንም አታመጪ። አሁን ታየሽ ምንም እንደማታመጪ ታየሽ ወይ? ሁላችሁንም ዛሬ አየኋችሁና ትችላላችሁ ምናምን ያልኳችሁ ተጫዋቾች ማለት ነው የምትችሉት በአንጻራዊ ነው እንጂ የሚችለው የአርሰናል ተጫዋች ብቻ ነው። የአርሰናል ተጫዋች ብቻ ነው የሚችለው እዚህ ሊግ ውስጥ ማለት ፋርመርስ ሊግ ነው የምናደርገው። ጎብዬ ዛሬም ደገምሽ ጎብዬ ምንድነው እንደዚህ መቅዘን? ምንድነው እንዲህ መንበጫለጭ? መላጣ እኮ በቃ አለቀ እኮ ፌደር ጋር እኮ አልቋል። በቃ አለቀ። የአርሰናል ደጋፊ ምን አይነት ቋጠሮ ቢቋጠር ነው እንደዚህ ቋጠሮ? ምን አይነት አቆጣጠር ነው? በቃ ፔፕ እኮ ከአርሰናል ቀድሞ መባወር ያለበት እኮ ሰጠኝ እኮ በቃ ጨርሰሃል። በቃ ፌደር ጋር ጎብዬ ደገምሹ ዛሬም አርሰናል ብቻ እኮ ብቸኛው ክለብ ሲጫወት 3 ነጥብ ሳይጫወት 2 ነጥብ የሚያገኘው ብቸኛው ክለብ እኮ ነገ በአግባቡ ይሰጥሻል። ማስተካከል ሊቨርፑል ነው ጀሞ ሊቨርፑል ነው በአግባቡ ይሰጥሻል። ሆኖም ቀረብ ነገም ቢሰጥሽም የ5 ነጥብ ልዩነት አለሽ። አመት ያርሰናል ነው ጀሞ። አረ ጉብዬ ምንድነው የሚመክዘን መንበጫበጭ? ቆፍጠን ባል እንዴ አርሴ ፋሚሊ ይመያችሁ። ኮንግራ ድጌ